ዛሬ የሀቢባን ልጅ ሳይመንን ፎቶውን ለጥፋችሁ አላህ በሰጣት ልጅ የደንቆሮ ልጅሽ ብላችሁ ሰድባችሁ ያስለቀሳችኋት ሌላ ምንም አልላችሁ። ዛሬ ያለቀሰችው እንባ ጎርፍ ሆኖ ይውሰዳችሁ ያጥፋችሁ ከዚህ ምድር ከዚህ ከቲክቶክም ከምድርም ያጥፋችሁ። እናንተ አጥፉም። ሲጀምር እኮ ክፉዎችን አላህ አይፈልግም። እንድቹ ያበጣበጣችሁ ያባላችሁ ነው የምትኖሩት። እናንተ በመታወሩት እናንተ በመታደርጉት ምስኪኑ የቀን ሰራተኛው እየጠፋ እየሞተ ይኖራል። ሀቢባ ምን አረገች? ለተበዳይ ድምጽ በሆነች፣ ለተጨቆኑት ድምጽ በሆነች፣ መዳም ቤት ለሚደፈሩት ድምጽ በሆነች፣ የማይደፈሩ ወንጀሎችን ስላጋለጠች ሀቢባ ምን አጠፋች? ምንም አላጠፋችም። በግሏ ሀቢባ ማንንም አልነካችም። ክፉዎች ስለሆናችሁ መልካምን ሰው ማጥፋት ልማዳችሁ ስለሆነ ሳይመን የሁላችንም ልጅ ነው። እሷ ደግሞ ጀግና ሴት ናት። እሷን መሆን አትችሉም። እሷ ለልጆቿ ስትል ስራዋን ሁላ ትታ ልጆቿን በስርዓት ያሳደገች ጀግና ሴት ናት። የዘመናችን ጀግና ሴት ስራዋን ትታ ህይወቷን በሙሉ የኖረችላቸው ልጆች ናቸው። ክፉ አይንካባት። የሰው ልጅ በህይወት ሲኖር የልጁን ደስታ ወግ ማረግ ማየት ነው የሚፈልገው። የልጅ ልጆቿን ወግ ማረግ ያሳያት። ግን የልጇን ፎቶ ለጥፋችሁ ስትሳደቡ የነበራችሁ የእጃችሁን ይስጣችሁ። ያልወለዳችሁም የወለዳችሁ የከፋውን ይስጣችሁ። ሁላችሁም ቤታችሁ ይግባ። የትኛውንም ማህበረሰብ አትወክሉ። እናንተ ተሳዳቢዎች፣ ህሊና ቢሶች የትኛውንም ማህበረሰብ አትወክሉ። በጣም ታሳፍራላችሁ። የ6 ዓመት ልጅ አንድ ፍሬ ልጅ ንጹህ ምንም የማያውቅ ንጹህ ልጅ ፎቶውን ለጥፋችሁ ይሄ ደንቆሮ ልጅ እያላችሁ ስትሰድቧት የነበራችሁ ሁላችሁም የከፋው ነገር የባሰው ነገር ቤታችሁ ይግባ። እሷ እኮ ባላት ነገር ስለምትኮራ ነው አውጥታ ያሳየችው። ባላት ነገር ስለምትኮራ ነው። ስንቶቻችሁ ናችሁ በተዘጋ ቤት ውስጥ የደበቃችሁት? ስንት ነገር አለ። ሁልሽም ከጀርባሽ ብዙ ነገር አለ። የምታፍሩበትን ነገር አውጡና አሳዩ። በራሳችሁ ተማመኑ። በራስ ኮንፊደንስ ይኖራችሁ። ሁሉም ሰው ቤት ውስጥ የተለያየ ነገር ይኖራል። ግን ሁልሽም በር ዘግተሽ ደብቀሽ ነው። ያ የረሳሽውን በር የዘጋሽበትን አውጪና በራስሽ መተማመን ይኖርሽ። በጣም ነው የምታሳፍሩት። ሀቢባ ደግሞ ጀግናችን ናት። ሁሌም ከጎኗ ነን። ማንኛውም ሰው እዚህ ሚዲያ ላይ እናትን የሚሳደብ ልጅን የሚሳደብን ሰው መቃወም አለብን። ሳይመን የሁላችንም ልጅ ነው። ሳይመን የሁላችንም ልጅ ነው። ሀቡ መቼም ወደ ኋላ አትልም። መቼም እጅ አትሰጥም። በጣም ነው የምታሳፍሩት።